ቀጥልሽ። ኦኬ መልካም። አንተ ያነሳኸው ክሌም አለ ሰው እንደነገርከን ከሆነ ደግሞ በጣም እዚህ ጋር 400 ሰዎች አዳምጡ። እሺ ሂስ ዴቨሎፐር ኦኬ፣ በቃ ዴቨሎፐር ነኝ ብሏል። ዴቨሎፕመንት ላይ ኢትዮ ቴሌኮም 3000 ነው ሰርቨር የሚሸጠው። ኦኬ ዶሜን ሆስት ለማድረግ ፍሪ ሆስት ማድረግ ትችላለህ። አንድ ዌብሳይት ቢውልድ አድርገህ ሆስት ለማድረግ አንድ ዌብሳይት አውተንቲክ ነው አይደለም የሚለውን የምታረጋግጠው ያ ዌብሳይት አሁን ለምሳሌ የኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን እውቅና ያለው ዌብሳይት አለ። ያ ዌብሳይት ኦርቶዶክስ ቤተክርስቲያን እንዳተመችው ወይ ደግሞ ሆስት እንዳደረገችው በራሷ ፔጅ ታስታውቃለች። ይሄ እንደዚህ ነው ብላ መግለጫ ታወጣለች። ለዛ ነገር እውቅና ትሰጣለች። በዛ ዌብሳይት ላይ ሆስት የሚደረጉ ነገሮች ላይ ኃላፊነት ትወስዳለች። መዲና ላይ ያለ ሸሪዓዊ የሆኑ ዌብሳይቶች አሉ የምናውቃቸው ጀስትራን የሚያደርጉ ማለት ነው። ዳን ወይ ደግሞ ዶክተር በድሮ ስሙ ለማታውቁት ማለት ነው እዚህ ጋር ያለው አሁን ምን ብለሃል? ይሄ ዌብሳይት የሙስሊሞች ዌብሳይት ነው፣ ሙስሊሞች ራን የሚያደርጉት ዌብሳይት ነው ብለሃል። ጀስት ሲምፕል ኮሽን። የኛ ጥያቄ ምንድን ነው? ትልቅ ሰው ነው በጣም በቃ ሲምፕል ከፍተህ አሳየን። ምንድን ነው የኛ ጥያቄ? ይሄ ዌብሳይት ቋንቋ አትጠቀም ብራዘር፣ ሰብጀክቱ ላይ አተኩር እኮ አዳምጠኝ። ይቅርታ ሰብጀክቱ ላይ አተኩር። ትልቅ ሰው ዶክተር ምናምን አበል እንዴ ዶክተር ነኝ ስላልከን እኮ ነው። ከዚህ በፊት እኔ ዶክተር ነኝ ስላልክ ነው። አላልኩም ብራዘር፣ ሰምተህ ሊሆን ይችላል። ካፌ እንደዚህ ብዬ አልተናገርኩም። እሺ ተሳስተህ ነው። አሁን አይ በቃ ስለ እኔ ፐርሰናል ነገር አታንሳ አለ። እሺ እዚህ ጋር ይታያል ዶክተር ዳኒ ሚል የለም። ስለዚህ እኔ ሜዲካል ዶክተር ነኝ። ስማኝ አንዴ ሜዲካል ዶክተር ነኝ ግን አልጻፍኩም። ስለዚህ በቃ ራስን ችለህ አውራ። እሺ በቃ እሺ አሁን ክፈትና ይሄ ዌብሳይት ሸሪዓዊ ዌብሳይት ለመሆኑ ከሙስሊም ሸሪዓ እውቅና የተሰጠው አውተንቲክ ዌብሳይት ለመሆኑ ከፍተህ አሳየን። በጣም ሲምፕል ነው። ምንም አይነት ሌላ ወሬ አያስፈልግም። መጀመሪያ ይሄ ዌብሳይት ያስፈልጋል እንደሚያስፈልግ ነገሬ ነው የምታውቀው። እንደሚያስፈልግ ነገሬ ነው። አሳየን። እሺ ሌላ ነገር አያስፈልግም ብለኸኛል። ሌላ ነገር እንደሚያስፈልግ ኮንቪንስ ታደርጋለሁ ካዳመጥክ። መጀመሪያ ሸሪዓዊ ዌብሳይት መሆኑን አሳየን። እውቅና አይደለም ከሱ የቀደመ ነገር አለ። ሌላ ከሱ የቀደመ ነገር አለ። ምክንያቱም ማሳየን ትችላለህ። መጀመሪያ አሁን ከጠየቀው ጥያቄ በፊት መቅደም ያለበት ነገር አለ። ስለዚህ ነው እያወራን ያለ ነው። በቃ ከመጀመሪያ ጀምሮ ይሄ ነው ጥያቄያችን፣ ይሄ ነው ወሬያችን። እዚህ ጋር መልስልን። አሳያችኋለሁ ብለህ የዘለልከው ነገር አለ ብራዘር፣ የዘለልከው ነገር አለ። እሱም ማጥራት አለብን። ወይ ጉድ! ፈቃደኛ ስትሆን ስማኝ። ቆይ ለምንድን ነው ዴቨሎፐር ኦፕሽን ላይ ገብተህ ቅድም አባወታ ስታነብ የነበረው እኮ አዳምጣ። አሁን የዘለልከው ነገር አለ። ያን የዘለልከው ነገር አንስቼልህ ሶልቭ አድርገን ወደሚቀጥለው ሙቭ እናደርገው እንጂ ከዚህ ልክ ነው። መሰረታችን ይሄ ነው። ከፍተህ አሳየን። ይሄ ነው መሰረት። ሌላ መሰረት አለ። የዘለልከው ነገር አለ። ተባብራችሁ ሙስሊሞች ስሜን ያጠፋችሁት አለ። እሱን ይቅርታ ጠይቅ። በቪዲዮ አሳይቻለሁ። ከዛ ይሄ ነገር አውተንቲክ ነው አይደለውም በሚለው ላይ እናወራለን። ስለዚህ ነው እያወራን የነበረው። ይሄንን ለማሳየት ከፍተህ ዴቨሎፐር ኦፕሽን ላይ ገብተህ ከፍቼ ነብዩ በሲኦል እንዳሉ አሳይቻለሁ። መጀመሪያ አሳየን። መጀመሪያ ክፈት ዌብሳይቱን አሳያለሁ ብለህ ነበር። አሳየን። በማስረጃ እንዳወራው አምነህ ነው የምንቀጥለው። ኧረ አሳየን ፕሊዝ። አሳያችኋለሁ ብለህ ነበር። ዴቨሎፐር ኦፕሽን በማስረጃ እንዳወራውና እንዳልፈጠርኩ አምነህ ነው የምቀጥለው። ብራዘር አምነህ ካላመንክ አትቀጥልም። ኧረ ከኒ ፕሊዝ ልታሳየን ትችላለህ እባክህን። ምክንያቱም ዳንኤል ዋሽቷል ብለሃል። ይኸው እዚህ ጋር ተነቦልሃል። ስለዚህ በቃ ዳንኤል አንብቧል። ግን ያነበብከው አውተንቲክ ለመሆኑ አሳየን። ያነበብከው ስለዚህ አልዋሸውም ዳንኤል የሚለውን ተስማምተን ከዛ ዌብሳይቱ አውተንቲክ ነው አይደለም ወደ ሚለው እንሄዳለን። ማሂሮሽ አንዴ እንትን ልበል ሀሳብ ደስ ከኔ ነው ከሱ ነው የሚቆራረጥ በመሀል ለማግኘት ሁለታችሁ ይችላል። ይሰማል የኔ ድምፅ? ምናልባት ካሜራ ከሆነ እንትን ብየዋለሁ። እሺ እንዳትንጫጫ። እሺ እኛ ምረጭኝ ስንጫጫ ምናምን። እሺ ሶሪ። ከማሂር ጋር ስታወሪ አንዴ ኢትስ ኦኬ እሱን እኮ አንዴ ሞዴሬተሮች ታው ቆይ አንዴ ዳንኤል አንዴ አይ ቲንክ ማሂር ላግ እያደረገበት ነው። አዳምጠኝ ዳንኤል። አሁን ማሂር የጠየቀህን አውተንቲክ እንደሆነ ማስረጃ ማቅረብ ትችላለህ ወይስ አልችልም?
እሱን ከማቅረብ በፊት አንተ እንደመጣው ማወቅ አለባችሁ። እሱ እውቅና ሰሰጡ። አሁን ምን መሰለህ ወገናችን ዳንኤል አዳምጠኝ። እኛ አሁን እዚህ ጋር አንተ ዳንኤል እውነት ነው የተናገረው ወይም ደግሞ አይ ዳንኤል እኮ ቀጥፏል ለማለት ያመጣኸውን ማስረጃ አውተንቲክ ማድረግ አለብን ግዴታ። እውነት ይሄ ሰውዬ አንብቦ ነው የመጣው ወይ? ኦኬ ሰው እንደዛ ከሆነ ይህንን ነገር አውተንቲክ እንደሆነ ማሳየት አለበት አለ ትክክለኛነትን ለማረጋገጥ ማለት ነው። ማሂሮ ላጊ ያደረገብህ ነው። ወጥተህ ግባ። አሁን ይሰማል። አሁን ይሰማል። አንተ ሰው ተነስቶ ላጊ ያደረገብህ ምስራቅ ያብርቷል። ይሰማል። ኦኬ ይሰማል። አሁን እንጂ እኮ ላጊ ያደረገብህ ነው ወይ ወርደህ ትመልሳለህ። እየቆየ ነው የሚደርስ ድምጼ። እሺ ሞዴሬተሮች እኔም ጋር ብዙ ኔትወርክ የሰራ ስላልሆነ እንትን ብላችሁ አስገቡት። ስለዚህ አሁንም ቢሆን መጣ ማሄር ሁለተኛ ጊዜ የምንጠይቅ ጥያቄ ያንን ነገር አውተንቲክነቱን ማሳየት ትችላለህ ወይስ አትችልም? ግን አንብቤ እንደመጣው ማመን አለበት። አንተ ፕሩቭ ነው የምታደርገው። እኛ እንድናምነ አንተ ፕሩቭ ነው የምታደርገው። ከባህር ነው ፕሩቭ አላደርግ የምትል ከሆነ ደግሞ ቅድም ወዳነበብከው ጥያቄ እንሄዳለን። ጅስት ሰዓት መግደል አያስፈልግም። በጣም እየታገስነ ስለሆነ ማለት ነው። ብሬክ እናድርገው። ማሂር እስኪ አውራ። አሁን ይሰማል? አሁን ይሰማል። ኦኬ የሚሰማ ከሆነ ዳን ይሄ ነገር አንድ ነገር አንብበህ ነው ወይ አይደለም ለማለት ያ ነገር አውተንቲክ ነው ወይ አይደለም የሚለውን ነገር ማረጋገጥ መቻል ያንተ ኃላፊነት። እሱን የኃላፊነት ወስዳለሁ። መጀመሪያ ግን እንዳልዋሸውና እንዳነበብኩ ማመን አለ እኮ። እንደዋሸና እንዳልዋሸ የምናውቀው እኮ አንተ ያመጣኸውና ያነበብከው ነገር አውተንቲክ መሆኑን ስናረጋግጥ ነው። ስለዚህ እንዳነበብኩኝ አምናሃል ማለት ነው። እንዳነበብኩኝ አዎ፣ ከህሙማን ማዕከልም አንብበው ሊሆን። ስለዚህ የሚቀጥለው ደግሞ የዌብሳይቱ ባለቤቶች እነማን ናቸው? አወር ፕሮጀክት ይላል እዚህ ጋር። እነማን ናቸው አይደለም አበበና እነማን ናቸው አይደለም የዌብሳይቱ ባለቤቶች ከሸሪዓ ፍርድ ቤት እውቅና የተሰጣቸው ኢስላሚክ አውተንቲክ መሆኑ ዌብሳይቱን ከፍታ አሳይ ነው። ያው እዛ ሱና.com አለበት እዚህ ጋር። ያው እዚህ ጋር ሱና.com ለራሱ ኢስላሚክ ዌብሳይት ነው። ማስረጃ ታዲያ ነብዩን ራሳቸውን አላመጣቸው። ሱና.com አያቻለ ሱና.com ራሱ ስፖንሰሩ ነው። ይታያቸዋል። ሱና.com ኢስላሚክ ዌብሳይት ለመሆንሽ ማስረጃ አምጣ። ማይ ጋድ ዳት ሰርኩላር አስቸጋሪ ነው የሚሆነው። በቃ ጊዜ ስጡኝና ከየትኛው ፔጅ ላይ ላንብብላችሁ? ሁሌ ከፍታ ሳይ ያመጣው ሱና.com ስፖንሰሩ ነው። ቁርአን.com ሱና.com ኢስላሚክ ዌብሳይት እና ሸሪዓ እውቅና እንዳለው ከፍታ ሳይ። ማይ ጉድነስ። ስለዚህ ታሪኩ አለ ወንድሞቻችን፣ ያው እንደምታዩት ስለሆነ ነው ዛሬ ወገኖች እንዳበሳጫችሁ አይደለም። አንብቤን የመጣው ቴንኪው ወርጃለሁ። እነማ ኖ ዌይ ባይዘዌይ ማለት ነው። ይሄንን ነገር አውተንቲክም አደረገም አላደረገም ያጀማ ራሱ ያመጣውን ጥያቄ ራሱ መልሶ ነው የወጣው። መጀመሪያ ላይ ሲገባ ከተመለከታችሁት ሼህ ሰንባዲ አለና ኦኬ ሼህ ሰንባዲን አየን፣ ምንም የለም። ከዛ ሴምቲንግ ብሎ ብሪጅ እንደሆነ አህዛ ሲያነበው እንደገረጣ ሲያቅ ወደኋላ ተመልሶ ነው ድጋሜ ቢያነበው ደስ ይለኝ ነበር። ራሱ ያመጣውን ጥያቄ ራሱ መልሶ ነው የወጣው ልጁ አስለን ማለት ነው። ተፍሲር ሳንጠቀም እሱ ተፍሲር ተጠቅሞ ተፍሲሩን ደግሞ ስለ ሲራጥ እንደሚያወራ ኢብን ከሲር የፈሰሩትን አንብቦ ወደኋላ ብሎ ነው የሄደው። አሁንም ቢሆን ሳይወጣ በጠይቀው ደስ ይለኝ ነበር፣ ግን ወጥቷል። ኢቨን ኢፍ አያው ላይ እንኳን ቀጥሎ አሁን ትቆራረጣላችሁ። አያውን ብቻ ተጠቅመን መዝጋት እንችላለን። ጭራሽ ረሱል ሰለም እንደዚህ መለስከው ያዳመ አርጊመንት ስታቀርብ እንዳልሰማ። ለዚህ አርጊመንት መልስ የፈለጋችሁ ሰዎች
ኔትወርክሽን አስተካኪ ምንድን ነው ከሷ ነው አይደል ኔትወርክ የተቆራረጠ ሰላም አለይኩም ያ ጀማዓ እንዴት ናችሁ? ሰላም ለምትሰሙ ሰዎች ቢስሚላህ ይሄ ቁርአን.ኮም የሚባለው እንትን ነው። ይሄ አውቶሪቲ ምናምን ነገር ያለው ሳይሆን ፕላትፎርም ነው። ሲምፕሊ ይሄ ትራንስሌሽኖችን ኮሌክት የሚያደርጉ ናቸው እና ይሄ ሶርስ ኦፍ ሸሪዓ አይደለም። እኛ ሶርስ ኦፍ ሸሪዓ የሱና ይሄ ኮንሰንሰስ አለ። ይሄ ኳሊፋይድ የሆኑ ስኮላሮች እነሱ የሚያደርጉት ኢጅማዕ እና የሆነ ኡሱል ፊቅህ አለ። ይሄ ፕሪንሲፕሎች አሉ ዲራይቭ የምናደርግበት እና በእነዚህ አውቶሪቲ ደግሞ የሚሰጣቸው ኢንስቲትዩሽኖች አሉ። ደግሞ እሱ ፕሮቴስታንት ነው። ማን ነው ባይብልና አውቶሪቲ የሰጠው? ማን ነው 66 ካኖኑን ዲሳይድ ያደረገለት? ይሄ በቸርቹ አውቶሪቲ አይደለ? ይሄ ባይብል አለውን ቢልም እኮ ይሄ ባይብል ሊስት አያደርግም እኮ ይሄ ካኖኒካል የሆኑ ቡኮችን ነው። ይሄ ዲቤት ልናደርግ እንችላለን፣ ይሄ ኢንተርፕሪቴሽኖቹ ምናምን። ነገር ግን አውቶሪቲ የሚባለውን ነገር መጀመሪያ ጀስቲፋይ መደረግ ካልተቻለ የሆነ ራንደም ዌብሳይት አንተ ወይም ክርስቲያን ዌብሳይትም ቢሆን ኢስላሚክ ዌብሳይት ኢትስ ናት ገና ወርክ ላይክ ዳት። የሆነ እንትን ማድረግ አለብህ፣ ኳሊፋይ ማድረግ አለብህ ክሌም ዋንት እያርክ እስከሆነ ድረስ ማለት እንጂ በርደን ሺፍት ማድረግ አችልም። ራስህ ጀስቲፋይ አድርግልኝ። ፕሬሚሱን ፍሎ ማድረግ አለብህ። መጀመሪያ ፕሬሚስ ዋንን ጀስቲፋይ ስታደርግ ነው ወደ ቀጣይ ወደ ኦብጀክሽኑ ልገባ የምትችለው። ኤኒዌይስ አጭሩ ጋይስ ጀለስ ያደረግ የነበረው ምንድን ነው? ጴንጤ ነው አይደል? እሱ ገደል አምጥተንለት ከዛ በኋላ እሱ የማይስማማው ነገር ካለው ከዛ እና ይሄ የሙስሊም ነው ወይ ብለን እንደመከራከር ማለት ነው። ዶክተር ቴርማ እስቲ ትልቁ ላይ አድርጉኝና ምናልባት ያነሳው ነገር ለሱ ሄልፕ ያደርገዋል እንደ የሚለውን ብናው ያሻል። ኢቭን ይሄ እኛ ኢንትረስትድ የሆነውን ሶርስ ያመጣው የእሱን ሀሳብ ይደግፈዋል ወይ ነው እኮ ፖይንቱ። ሶ አሁን ምንድን ነው ይሄ ማዕሪፍ አልቁርአን ራሱ የእሱን ሀሳብ አይደግፍም። የላንጉጅ ቤሪየር ነው ያልኩት ለዛ ነው። ይሄን ያህል ረጅም ሰዓት ራሱ የሚያደርግ ኮንቨርሴሽን አይደለም ያመጣው እሱ ላነሳው ክሌም ይሄኛው ፐርስፔክቲቭ ራሱ አይደግፈውም። ስለዚህ የዚህን ሶርስ ኮሽን ማርክ ውስጥ የሚገባ ነው ወይ 100%። ግን ይሄ ራሱ እሱን አይደግፈውም ነው። ለምን ምን ይላል? and there is none among you who is not to arrive at it. so ቨርሱ ራሱ ሁሉም ማን ነው ቨርሱ ራሱ እሱ የሚያነሳውን ክሌም መናገር ስለማልፈልግ ነው። እና ቨርሱ ራሱ እሱን አይደግፈውም። ነብዩ ሰለላሁ ዐለይሂ ወሰለም አሁን እንደዚህ ናቸው የሚለውን አሁን ላይ ጀሃነም ናቸው ነው የሱ ክሌም። በጣም በቃ ኢሊትሬትድ የሆነ ፐርስፔክቲቭ ነው። በጣም የሚያናድ ፐርስፔክቲቭ ነው። ግን ይሁን እንየውና እዚህ ቨርስ ላይ የለም። እሱ ምን አለ? ኦኬ ቁርአን.ኮም ላይ በዚህ ማዕሪፍ አልቁርአን ተፍሲር ይሄንን የእሱን ሀሳብ ነው ሰለላሁ ዐለይሂ ወሰለም አሁን ላይ እንደዚህ ናቸው ላለው ነገር ይደግፍልኛል። ኦኬ ተፍሲሩ ምን እንደሚለን this means that everybody ሁሉም ሰው ይሄ ማለት that everybody be he a believer or an infidel አማኝም ሆነ ካህዲም ቢሆን will go across hell however this does not mean that they would go to stay in it ይሄ ማለት ሁሉም ወደ በገሃነም ያልፋል። across hell across ማለት ማለፍ ማለት ነው። however this does not mean that they would go to stay in it እዛ ይቀመጣሉ ሳይሆን ያልፋሉ ማለት ነው አለ። ኦኬ እሺ stay in it የሚለው ደግሞ እንዴት ነው ሲባል they would go only across it በዛ ያልፋሉ ነው አለ። ከዛስ but even if the word means entry አሁን entry ስለሚለው ይገባሉ ስለሚለው ደግሞ እየተናገረ ነው። then the poisonous believer on entry into hell will feel no discomfort because its fires will cool down and will do not harm to them. Sayyidina Abu Sumayya has related that the Holy Prophet the Prophet sallallahu alaihi wasallam once said that everybody, whether he is a pious man or a sinner, will initially enter hell, but for the pious believer the fire will cool down just as the state of fire. Namrud cooled down when the Sayyidina Ibrahim was cast into it. Therefore the believers will be taken to paradise. አሁን ይሄ ሁሉ እየተናገረ ያለው
ያልፋሉ በአክሮስ ደ ፋየር። ግን ሲያልፉ አማኞቹ ለእነሱ ኩልዳውን ይሆናል ለአማኙ፣ ለካፊሩ ደግሞ ይቃጠልበታል። ግን they will pass through it, they will go through it ነው እንጂ ይገባሉ የሚል ነገርም የለም። አሁን እሱ ባመጣው ራሱ መስረጃ ውስጥ ማለት ነው። end of the story። ቴንክ ዩ በጣም ይሄ ነው ዛስ ሁለት አይነት እንትና ያለው የመጀመሪያው እንደዛ ነው። ኢቨን ኢፍ ቢገቡ ራሱ እነሱ ዲስኮምፈርት ራሱ አልሆኑም። ገባችሁ አይደል? ግን በሌላው ሙፈሲር ደረጃ ደግሞ እሱም እንዳነበበው ደግሞ ስለ ሲራጥ እንደሚያወራ የቁርአን አያ ስለ ሲራጥ እንደሚያወራ ተነግሯል። በቃ አራት ነጥብ የሚዘጋ ቀላል እንትን ነው። ይሄኛውን መክፈት ነው። እዚህኛው ላይ የከፈተውና የኢብን ከትሪን ሲከፍተው ራይት አዌይ የሚያወራው ስለ ሲራጥ ነው፣ ስለ ብሪጅ ነው። ስለዚህ ወደዚህ the bridge over hill አሁን የዚህ ጋር the bridge over hill የሚለው እቺን ነገር ሲያይ ገባውና ኖ የኢብን ከትሪን አልፈልግም ይሄኛውን ነው የምፈልገው ብሎ የማሪፍ አልቁርአን ይሄ 1954 ላይ የዛሬ 50 ዓመት የተጻፈ ተፍሲር ነውና ኢቭን ያንንም ራሱ ከዛ ላይ የተጻፈው ነገራቶች ብናያቸው ሪሌትድ የሆኑ ነገሮች አሉ። ሁሉም የትኛውም ተፍሲር በዚህ አያ ላይ ስለ ሲራጥ እንደሚያወራ ሁሉም የሚስማማበት ነው። ስለዚህ እኛ ምን እናምነው ያንን ነው ዳሰት ደግሞ ተሳስቶ ባይዘው ሌላ አርጊመንት ሊያመጣ መስሎ የነበረ እንደዚህ አይነት አርጊመንት አልጠበቅንም ነበር። በጣም አዝነንብሃል ዶክተር ነህ።